ሰላም ጤና ይስጥልኝ እንዴት ናችሁ ውድ ተከታታዮቼ ሰላም ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ደግሞ ኦትስ ነው ይዤላችሁ የመጣሁት። ኦትስን ደግሞ በሚጣፍጥ መልኩ ለልጅም ለአዋቂም ለምንፈልገው ሰው መጋበዝ የምንችለው የኦትስ አሰራር ነው። በጣም ትወዱታላችሁ፣ የሚጣፍጥ ነው። ዛሬ እሱን ነው እንግዲህ የምንሰራው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሁን። አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። ስራዬ ከተመቻችሁ ሁላችሁም ላይክ አድርጋችሁ ብታበረታቱኝ በጣም ደስ ይለኛል። ስራዬ ያው እየታየ አይደለምና ላይክ ሲኖረው ግን ያው ስራዬ ሰዎች ዘንድ ስለሚደርስልኝ ብዙ ሰው ሊመለከተው ስለሚችል ነው። ስለ ሁሉም አመሰግናለሁ። ሁል ጊዜ ያው ላይክ አድርጉልኝ እያልኩ ስለማስቸግር ማለት ነው። በጣም አመሰግናለሁ። አሁን ወደ ስራው እንገባለን። እዚህ ጋር አሁን መጥበሻ እንደዚህ ጥጃለው ልቆላበት ማለት ነው። ሰሊጥ እዚህ ጋር ያመጣሁት አንድ የቡና ሲኒ ነው። በሱ ለክቼ ነው ያመጣሁት። ከዛ እንቆላዋለን። ቀዩንም እንዲሁም ደግሞ ነጩንም ሰሊጥ የምትፈልጉትን መጠቀም ትችላላችሁ። ያ ሁሉም ጣዕሙ ያው ስለሆነ ማለት ነው። ይኸው እንደዚህ አድርጌ ቆልቼዋለሁ። ይሄን ያህል ከተቆላ ይበቃዋል። ከዛ ደግሞ እዚህ ጋር ያመጣሁት ደግሞ ቴምር ነው። ቴምር እዚህ ጋር አንድ 10 ፍሬ የሚሆን ካመጣችሁ በቂ ነው ለምንሰራው ለአሁኑ ስራ ማለት ነው። አሁን መሀሉን ያለውን ፍሬውን እናወጣለታለን። ከዛ እንደዚህ ፍሬውን ካወጣንለት በኋላ እንደዚህ ቆረጥ ቆረጥ እናደርገዋለን። ይሄኛውን ውስጡን ስለምንጨምር ነው እንትን ውስጥ ማለት ኦትስ ውስጥ ማለት ነው። ይሄኛውን ደግሞ ከሰሊጡ ጋር አድርገን የምንሰራው ነው። ያው እሱን እየሰራሁ እዚህ ጋር ደግሞ የምሰራበትን ብረት ድስት እጃለው። በዚህ በቃዬን የምጨምረው 2 ተኩል ነው ውሃ የምጨምረው። ይኸው 2 ተኩል ያህል ጨምሬ ይኸውላችሁ እንደዚህ እየፈላ ነው። አሁን እዚህ ጋር ለዘቢቡ ትንሽ ቀነስኩለትና ዘቢቡን ራስ እንዲያደርግልን ማለት ነው። በኋላ ትኩስ ውስጥ ብንጨምረውም ግን እዚህ ጋር ደግሞ ልልት ብሎልን በኋላ ስለምናገኘው ቆንጆ ይሆናል። እንዲህ በሙቅ ውሃ አድርጋችሁ አስቀምጡትና ሌላውን ስራ ደግሞ እስከዛ እንሰራለን። ያው እዚህ ጋር ውሃው በደንብ እየፈላልን ስለሆነ አሁን ኦትሳችን እንጨምራለን። ይሄኛውን ኦትስ ነው እኔ የምጨምረው ማለት ነው። ያው ያላችሁን ኦትስ መጠቀም ትችላላችሁ። ያው እኔ ኦትስን በብዙ መንገድ ቻናሌ ውስጥ ሰርቼዋለሁ። ካላያችሁ ገብታችሁ ብትመለከቱት አሁን በብዙ አይነት በካሮት አድርጌ እንደዚህ አድርገን በተለያየ ነገር መስራት ስለምንችል ማለት ነው። እኔ እዚህ ጋር ውሃ አደረኩኝ እንጂ ውሃ ደግሞ እንትን ካላችሁ ማድረግ ካልፈለጋችሁና ከዚህ በላይ እንዲጣፍጥ ከፈለጋችሁ ወተትን መጠቀም ትችላላችሁ። ይሄው አሁን እዚህ ጋር ቀጠን አድርጌ ነው የመታሁት። ከዛ ቀጠን አድርጌው ትንሽ እስኪንተከተክ እጠብቀዋለሁ። ይሄው ውፍር እያለልኝ ነው። አሁን እዚህ ጋር ግማሽ የሻይ ማንኪያ ጨው ጨምሬበታለሁ። ጨው ትንሽ ሲኖረው ቆንጆ ነው። ከዛ እዚህ ጋር የዘፈዘፍነውን ቴምር እንጨምርበታለን። ከዛ ደግሞ ትንሽ እዚህ ጋር የቀረፋ ፓውደር ጨምሬበታለሁ። በኋላም ጨምራለሁ እንትኑ ላይ የቴምሩ ላይ ግን እዚህ ጋርም ደግሞ ስንጨምርበት ደግሞ ቃናውን ቆንጆ ነው የሚያደርግልን።
ያው ጥሩ ሆኖ አሁን እየበሰለልን ነው። ያው አሁን እዚህ ጋር ስለደረሰ እሱን አውጥቼ የሚቀጥለውን ስራ ደግሞ ይሄኛውን ቴምሩን የቀረንን ማለት ነው እንደዚህ አድርጌዋለሁ። ከዛ እዚህ ጋር ሰሊጡን እንጨምርበትና በደንብ አድርገን በማንኪያ እናዋህደዋለን። ትንሽ ቀረፋ ጨመርኩበት። እዚህ ጋር ነው ቀረፋ ጨምራለሁ ቅድም ያልኳችሁ። እዚህ ጋር ካልተመቻችሁ በእጃችሁ ማስተካከል ትችላላችሁ። እጃችሁን ታጥባችሁ በደንብ አድርጋችሁ ብታዋህዱት በደንብ ነው የሚለወሰው። ይኸው እንደዚህ በደንብ አድርጌ አዋህጀዋለሁ። ይኸው እዚህ ጋር እንግዲህ ደርሶልናል። ይኸው እንደዚህ አድርገን አነሳ አድርገን በእጃችን ግን በደንብ ብናስተካክለው ይቻላል። እኔ መጨረሻ ላይ ያው በእጄ ነው ማስተካከል። በእጅ በደንብ ነው የሚስተካከለውና በእጃችሁ ብታስተካክሉት ለምን ቴምሩ ብዙም እንትን አይለው አይታዝላችሁም። ለዛ ነው። ይኸው እኔ እዚህ ጋር እንግዲህ በደንብ አድርጌ አስተካክየው ተመልሻለሁ። ይኸው እንግዲህ ትንሽ አረፍ ብሎ እንደዚህ ቆንጆ ሆኖልናል ኦትሳችን። ከዛ በእንደዚህ አይነት እቃ ነው ማወጣው እኔ። ይሄ በጣም ትልቅ ኩባያ ነው፣ ከሳህን አይተናነስም ትልቀቱና አሁን በሱ ውስጥ ነው ማደርገው። በጭልፋው ራሱ ጭልፋው ያው ትልቅ ጭልፋ ነው፣ 4 ጭልፋ ነው እንደው የያዘው እዚህ ጋርና በጣም ትልቅ ነው ኩባያውና በሱ ነው ማቀርበው። በአንዱ አውጥቻለሁ። በሚቀጥለው ደግሞ እዚህ ጋር እንደዚህ አድርጌ ያወጣለሁ። ቅድም አሁን የሰራ ነው ለ4 ሰው ራሱ በደንብ ያገለግላል። ያው እንደዚህ አድርጌ አውጥቼዋለሁ። ያው እንደዚህ እንግዲህ አድርጌ አቅርቤዋለሁ። እዚህ ጋር አሁን ከሩቅ ስለሆነ ኩባያ መስሎ ይታያቸዋል እንጂ በጣም ትልቅ ኩባያ ነውና ኦትስ በደንብ አድርገው ማስጠጣት ይችላል። እንደዚህ ማስጠቀም ይችላል። ይኸው ከላይ እንግዲህ እንደዚህ አድርጌዋለሁ። ከላይ የሚፈልግ ሰው ማርም እንደዚህ እንትን ማለት ይችላል፣ መጨመር ይችላል። የተለያየ ነገር እዚህ ጋርም ደግሞ መጠቀም ትችላላችሁ እንዲጣፍጥላችሁ ማለት ነው። የሁላችሁ በጣም የሚያምር የሚጣፍጥ ለየት ያለ የኦትስ አሰራር ነው እንግዲህ ዛሬ ይዤላችሁ የመጣሁት። ትወዱታላችሁ፣ ሰርታችሁ ሞክሩት። በጣም ነው የሚጣፍጠው። ልጆችማ በጣም ነው የሚዝናኑበትና እንደዚህ አድርጋችሁ ደግሞ ለማንም ሰው መሆን ይችላል። በጣም ቆንጆ ነው። ይሁን እንግዲህ ቀምሼ ያሳያችኋለሁ። እስካሁን ከኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። ዛሬም ስራዬ ከተመቻችሁ ላይክ አድርጋችሁ ስራዬን ደግፉልኝ። ስራዬ ያው እየታየ አይደለም ስላልኳችሁ ማለት ነው። በሚቀጥለው በሌላ ስራ ደግሞ እመለሳለሁ። ሰላም ሁኑልኝ። ቻው